የነበረውን የቤቶች ጨረታ በጉጉት ስንጠብቅ መተው ምክንያቱም ባላወቅንበት ሁኔታ ሲስተም ተበላሽቷል ብለው ሊወጣ የነበረውን ዕጣ ሰርዘውታል የሚል ነገር ነግረውናል። እንግዲህ የህዝብ ምሬት በየሀገሩ በየአካባቢው እየተቀጣጠለ እንዳለ መረዳት እችላለሁኝ። ከዛ ውጪ በአማራ ፍሳት የምትከታተሉን ኢትዮጵያ ውስጥ በተለይ ሆናችሁ በሳተላይት ፕሮግራማችን የምትከታተሉ የድምጽ ችግር እንደሚያጋጥም ነግራችሁናል በተደጋጋሚ። አይ ቲንክ ከትላንት ጀምሮ ድምጹ የተስተካከለ ይመስለኛል። ካልተስተካከለ አሳውቁን መልሳችሁ ቴክኒሻኖቻችን ሳተላይት ላይ የሚሰሩ ቴክኒሻኖቻችን ማለት ነው። እነሱ በቀጥታ የድምጽ ችግር ካለ እሱን የሚያስተካክሉት ይሆናል ለማለት ነው። ከዛ በተረፈ ግን የምትልኩልን ሐሳብ አስተያየቶችን ሁሉ ባድናቆት የምንመለከተው ነው። ከዛ ውጪ ግን የታዘብኩት ነገር ምንድነው በቅርብ ጊዜያቶች ውስጥ በተለይ የኛም ፕሮግራም የምትከታተሉ ሰዎች የቀጠናው ላይ ያላችሁ ግንዛቤ በጣም እየጨመረ መምጣቱን ተረድቻለሁ። ጂኦፖለቲካውን በሚገባ እየተረዳችሁት ነው ያላችሁት። የላቭሮቭን መምጣት፣ የቻይናን ሱዳን መሄድ እያንዳንዱን እንቅስቃሴ እየተከታተላችሁ መረጃ ሁላ ጭምር እየላካችሁልን ነው። አንዳንዶች ደግሞ መጽሐፍም ጭምር እያጋራችሁን ነው። ሰሞኑን ካገኘኋቸው ከተላከልኝ ምርጥ መጽሐፍቶች አንደኛው How Africa Works የሚል እንግዲህ ከዚህ በፊት ነው የማቀው How Asia Works የሚለውን መጽሐፍ ነበር። አሁን ግን How Africa Works የሚለውን መጽሐፍ ልካችሁልናል። ሌሎችም እንደዚሁ ቆንጆ መጽሐፍቶች ለፕሮግራም ለዝግጅቶቻችን ለትግሉም ለቀጣዩ ምዕራፍ ያግዛሉ የምትሏቸው ነገሮች ካሉ ብትልኩልን ደስ ይለናል። ይሄንንም ስለምታረጉ ከፍ ያለ አክብሮታችንን በዚህ አጋጣሚ መግለጽ ፈልጋለሁ። ሲደመር 1723093725 የስልክ ቁጥር ብቻ አይደለም፣ መረጃዎችን በፍጥነት ይቀበላል። እናንተ ለምትፈልጓቸው ዓላማዎች ትግል ውስጥ እንድትሰለፉ የራሳችንን ጥረት እናደርጋለን። ብታግዙ ተቋማችንንም በ72030093725 ላይ ካሻፕና ዜል ማድረግ ትችላላችሁ። ከዛ ውጪ ሳተላይቱን ማገዝ እንፈልጋለን በቋሚነት የአማራ ህዝብ ጋር እንዲደርስ የምትሉ ሰዎች ካላችሁ እንደዚሁ ሳተላይቱን የምታግዙባቸው በርካታ አማራጮች አሉ። በፈንድሬዘር ላይ እንደዚሁ እየተገኛችሁ ኤቢሲን አበረታቱ፣ አግዙ፣ ህዝባችን እንድናገለግል እድሉን ስጡን። ይሄ ትውልድ አጋዥ ታጋይ ይፈልጋል ብዬ አምናለሁ። ስለዚህ እያንዳንዱ ሰው በዚህ ትግል ውስጥ ሚናውን እንዲወጣ ማድረግ ይኖርብናል። ለዚህም አስፈላጊውን ድጋፍ እንድናደርግ ጠይቃለሁ። ከዛ በተረፈ ዛሬ ይዘን ወደ መጣናቸው ፕሮግራሞች እና የፕሮግራም ዝግጅቶች ነው ማልፈው። ፕሮግራሞቻችን ዛሬ ትኩረት የሚያደርጉት ብልጽግና እና የብልጽግና ስርዓት ላይ ነው። በዋናነት ብልጽግና የፈራው ዝናብ መጥቷል። በአማራ ክልል በተለይ በአማራና ትግራይ አዋሳኝ አካባቢዎች የሚጠበቅ የነበረው ዝናብ ብልጽግና በአንድም በሌላ መንገድ አይመጣም ብሎ ሲያስብ የነበረው ዝናብ ከትናንትና ጀምሮ ለአርሶ አደራችንም ዝናብ ይዞ መጥቷል፣ ለብልጽግናም ዝናብ ይዞ መጥቷል። በዚህም ብልጽግና ከባድ ስጋት የገባው ይመስላል። ከፍተኛ ኃይል ስምሪት እያደረገ ነው ያለው። የኦሮሚያን ሚሊሻም ጭምር እየጠረነፈ ነው ያለው። በአፋር በኩል ከፍተኛ የሚሊሻ እንቅስቃሴ አለ። ወደ አማራ በተለይ አማራና ትግራይ አዋሳኝ አካባቢዎች ላይ መጠነ ሰፊ የሚሊሻ ዲፕሎይመንት እየተመለከትን ያለ ነው። ቆቦን ጨምሮ ወደ ታች እስከ አበርጌሌ ድረስ እስከዚህ በዋግ ኽምራ ድረስ ያሉትን አካባቢዎች በሚሊሻ ለማጠር ጥረት እየተደረገ ነው ያለው። በሌላ በኩል ደግሞ የአማራ ሚሊሻና የአማራ ኃይል በዚህ ሊፈጠር በሚችለው ወይንም ሊነሳ ይችላል ተብሎ በሚጠበቀው ጦርነት ውስጥ አድቫንቴጁን ሊወስድብንና ወደኛ ሊዞር ይችላል የሚል ከፍተኛ ስጋት በኦህዴዶች ዘንድ እና በዚህ በኩል የተገመገመ መሆኑን እየተሰማን ያለ ነው። ስለዚህ ዝናቡም መጥቷል። የአማራውንም ኃይል በተመለከተ ኦህዴድ ግምገማውን አስቀምጧል። ሊከዱን ይችላሉ አማራዎቹ የሚል ነው። ከምን የተነሳ ግምገማ እንደሆነ አላውቅም። እንግዲህ የአማራ ሚሊሻና የአማራ አድማ ብተና የሚባለው ከኦህዴድ ጋር ሆኖ ነው አማራን እየወጋ የነበረው። አሁን ግን ኦህዴድ ፈጽሞ ሊያምነው ያልቻለው ኃይል ሆኖበታል። እየተናደ እየገባ ብቻ አይደለም፣ ግን ጦርነቱ ሲቀሰቀስም ሊዞርብን ይችላል የሚል ስጋት አለ። ከዛ ውጪ ግን ሚሊሻውን የመጠርነፍ ስራዎች አሉ። የአልጋ ግብርም ተጀምሯል። በእያንዳንዱ አልጋ ላይ እንደዚሁ ግብር ማስከፈል ጀምሯል። አዲስ ሪፖርትም ወጥቷል። በነገራችን ላይ የዲኤችኤስ ዲሞግራፊክ ኤንድ ሄልዝ ሰርቬይ ወጥቷል የ2025 እና 24 እና አጠቃላይ ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ ብልጽግና የሚነግረንን እውነት በተመለከተ ኦልሞስት ከሰርቬይ በትንሽ መንገድ ከሴንሰስ ያነሰ ግን ደግሞ መጠነ ሰፊ ሳምፕል ያለው
ዲሞግራፊክ and health survey ተሰርቶ ሪፖርቱን አጋርተውናል ሪፖርቱን ተመልክቻለሁ በሀገሪቱ ውስጥ ያለው ድህነትን የትምህርትን ሁኔታ አጠቃላይ ስራ አጥነትን በተመለከተ መጠነ ሰፊ ዳሰሳ የተሰራበት ነው እሱንም መረጃ ወደ እናንተ እናጋራለን ቀጠናዊ ሀገራዊ ጉዳዮች አሉን እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ እንደማችን አንሙትም አለ በርካታ የፋኖ ኃይሎች ምረቃ በተለይ በሰሜን በበላይ እዝ በኩል በርካታ ምረቃ ሲደረግ ነበር በሸዋ ከባድ ተጋድሎ ነበር ዛሬ በርካታ ኮማንዶ ሲማረክ ነበር ምንድነው የሚባለው የኮማንዶ ቂሌንሳ ያለ ብልጽግና የሚመጻደቅበት ኃይል እንደዚሁ ዛሬ ሲማረክ መዋሉን ሰምተናል በተለይ በሸዋ አካባቢ ላይ በአዋሳኝ አካባቢዎች ላይ ማህበረሰቡን እየገቡ እየዘረፉ ህዝብ ያገቱ ያሰቃዩ የነበሩ የብልጽግና ፓራሚሊተሪዎች ሸኔ እየተባለ በተለምዶ የሚጠራው ኃይል እንደዚህ እሱ መደምሰሱን ሰምተናል ዛሬ መረጃዎችን ወደ እናንተ ከዚህ ጋር በተያያዘ እናደርሳለን እስከ ፍጻሜያችን እንዳልኩት አብራችሁን ቆዩ ፕሮግራሙን ላይክ አድርጉ ሼር አድርጉ ሐሳብ አስተያየቶቻችሁን በጽሁፍ አስፍሩልን ጥያቄዎች ካላችሁ እንደዚሁ ጻፉልን መልእክቶቻችሁን ስትልኩ በቀጥታ እኔና አንሙትም ጭምር የምንመለከትበት አሰራር ስላለ ስለዚህ መልእክቶቻችሁን በቀጥታ ብትልኩ ይደርሰናል ማለት ነው መልካም ቆይታ ይሁንላችሁ ጤና ይስጥልን ወንድም አንሙት እንኳን ደህና መጣ እንዴት አለ እንዴት ነው ቅዳሜ ቀን ጥሩ ነበር ወይ ጥሩ ነበር እንዴት አለ ወንድም ደህና ነን ተመልካቾች ይህን ፕሮግራም በኤቢሲ ብሬክዳውን በምንለው በአዲሱ ዩቲዩባችን የምትከታተሉ እንደዚሁም በአማራሳት ቴሌቪዥን በረምብል ገጻችን የምትከታተሉ ሁላችሁንም ሰላም ለማለት ወዳለሁ በተለይ በዚህ አጋጣሚ ረምብል ላይ በጣም የተሻለ ነፃነት ስላለ እዛ ላይ ብዙዎቻችሁ ሰብስክራይብ እንድታደርጉ እንድትመለከቱን ጥሪ ማቅረብ ፈልጋለሁ መልካም ቆይታ ይሁንልን በጣም በርከት ያሉ ጉዳዮች አስተዋውቀናል ያ አንሙት በጣም በርካታ ርዕሰ ጉዳዮችንም ጥለን ነው አይደል የመጣ ነው ዛሬ በጣም ሁለት ወይ ሶስት ፕሮግራም ሊሆን የሚችል ነገር ነበር ስናይ የነበረው ከጧት ጀምሮ ግን በዚህኛው ምዕራፍ ኤክስክሉሲቭሊ ኢትዮጵያ ውስጥ ያሉ ጉዳዮች ላይ ትኩረት እናደርግ በኋላ ትንሽ ዘግየት ብለን ደግሞ በቀጠናይ በተለይ በሱዳን ጉዳይ አልፋሽጋን አዲስ ጉዳይ አድርጎ ብልጽግና አማራውን ቀሰቅስበታለሁ ብሎ ይዞ ሊማምጣት እየሞከረ ነው ያለው ከባድ ክህደት ተፈጽሟል አልፋሽጋ ላይ እንደምታውቀው በጣም የሚያሳዝን ክህደት ነው በአማራ ህዝብ ላይ ኦህዴዶች የፈጸሙት አልፋሽጋን በተመለከተ በቂ መረጃዎችን በዛ ላይ ያጠናከርን መሆኑን በአድማጭ ተመልካቾቻችን መግለጽ ፈልጋለሁ እንዴት መሬቱ ለሱዳኖች በልዋጭነት እንደተሰጠ እንዴት ያማራን ሚሊሻ ከዛ አንስተው ወደ ትግራይ ጦርነት እንዲገባ ለማድረግ ጥረት የተደረገበትን ሂደት ታስታውሳለ ከዛ ጋር ተያይዞ በርካታ ነገር ነው እየወጣ ያለው አሁን ደግሞ መልሰው አልፋሽጋን ያዙ እንጂ ተቆጣጣሩ አላልንም ማለት ጀምረዋል ሆዴዶች እና ምን ማለት እንደሆነ አንሙት አንተ ታስረዳኛለህ ያዙ እንጂ ተቆጣጣሩ አላልንም ማለት ምን ማለት እንደሆነ ማለት ነውና እንዴት ያዙ ብሎ አትቆጣጣሩ ማለት እንደሚቻል አላውቅም ግን በኋላ ላይ በሚኖረን ፕሮግራም እሱን ለማቅረብ እንሞክራለን ቀጠናዊ ጉዳዮችን በተመለከተ ሌላ አንድ ተጨማሪ ፕሮግራም ስለምንሰራ ማለቴ ነው ዝናቡ መጥቷል አንሙት ለአማራ አርሶ አደር በጉጉት ይጠበቅ የነበረው ዝናብ ሰኔ ላይ ዘግየት ማለቱን ተከትሎ ከባድ ስጋት ነበር በእውነቱ እኔ በትኩረት ከመከታተላቸው ነገሮች አንዱ የአርሶ አደራችን ሁኔታ እና ለአርሶ አደራችን ዝናብ ጥገኛ እንደሆነ ታውቃለህ አንሙት ዝናብ የለም ማለት በማግስቱ በሚቀጥለው አመት ምን አይነት አደጋ ምን አይነት ካታስትሮፍ ይዞ እንደሚመጣ እንገነዘባለንና ዘግይቶም ቢሆን የሰኔ ዝናብ ሐምሌ ላይ መዝነብ ጀምሯል የሚል መረጃ ከትላንት ጀምሮ ሲደርሰን ነበር የነበረው ይሄ ማለት ደግሞ ለብልጽግና ሌላ ስጋት ነው ይሰጋ የነበረው በዋናነት የብልጽግና የበላይነት አለኝ የሚለው በአየር ኃይሉ ነው ከዚህ ከድሮን ጋር ተያይዞ በንጹሃን በትምህርት ቤቶችና በህዝብ ላይ ሲያደርስ የነበረውን ጥቃት አጠናክሮ ሊቀጥል የሚችልበትን እድል በተወሰነ መንገድ ለአንድ ወርም ለሁለት ወርም ቢሆን ለህዝባችን ፎይታ የሚሰጥ ወር ሆኖ ተመለከተዋል ዝናቡ ሲመጣና ይሄ ለብልጽግና እንደ ስትራቴጂክ ዲስአድቫንቴጅ እየተቆጠረ ያለ መሆኑን ደግሞ ተሰማለና እንደው በዚህ ላይ ትንሽ ምትለን ነገር ካላንሙት ወደ ፕሮግራማችን ከማለፋችን በፊት ትንሽ ሐሳብ ብታክልበት ደስ ይለኛል ምናልባት አያይዘን ብናየው በዚያው አካባቢ ያገዛዙ ኃይል ስምሪት መጠናከሩን ስምሪቱም ኃይል ሽግሽግም የጨመረ ስለሆነ አጠቃላይ ታይዞ እዚያ ቀጠና ላይ ምን እየሆነ ነው ወደሚል ብናየው መልካም ጥሩ ደስ ይለናል ያ በሌላ አባባል
ወደ አዲሱ ጦርነት ሊገባ ነው ወይስ ባለበት ሊቀጥል ነው? ያው ርዕስም ላይ የጠቀስከው ነው የኦሮሚያ ሚሊሻ ለግዳጅ ወደዛ አካባቢ ተሰማርቷል የሚለው ነገር ባለፈው ሳምንትም የአገዛዙ ኃይል ከምዕራብ አካባቢ ወደ ምስራቅ የተንቀሳቀሰ ነው የሚል ነገር አለና ይሄ ሁሉ ነገር ምን ማለት ነው? አዲስ የፖሊስ የሚሊሻ ስምሪት የመጣው ለምንድን ነው? ምን አዲስ ነገር መጣ? ከቀናት በፊት ነበረ የሰላም ጥሪ ብዙ ከጀርባቸው ብዙ ነገር ያዘሉ ግን የይስሙላ ንግግሮች በፓርላማው ስንሰማ የነበረው ከቀናት በፊት ነውና ዛሬ ላይ የኃይል ስምሪቱን ምን ወለደው የሚለው ነገር አጠቃላይ ከቀጠና ሁኔታ ጋር አያይዘን ብንመለከተው በጣም ጠቃሚ ነው የሚመስለኝ። እንግዲህ ጦርነት ተጨማሪ ጦርነቶች ያው በጦርነት የቀጠለ ሀገር ስለሆነ ሌላ ተጨማሪ ጦርነቶች አይቀሬ ሆነው ስናነሳ ነበር እንደምታስታውሰው በተለይ ከትግራይ ጋር ያለው ነገር አይቀሬ ሆኗል። ዛሬ ይጀመራል ነገ ይጀመራል እየተባለ ያለፉትን 3-4 ወራቶች አልፈነዋል። በዚያ ሂደት ግን አይቀሬ ሆኖ ሳለ ለምን ዘገየ የሚለው ጥያቄ እና አሁንስ ምን አዲስ ነገር ሊመጣ ነው የሚለው ነገር በጣም መሰረታዊ ይመስለኛል። እንዳልከው የአየር ሁኔታውን በተመለከተ ከዚህ ቀደም አንተ ጠቅሰው ነበር። የአየር ሁኔታው በተለይ ክረምት በድሮን በአየር እና በቴክኖሎጂ ላይ ጥገኛ ለሆነው ያገዛዙ ጦርነት እድል የሚሰጥ አይደለም፣ አድቫንቴጅ አይደለም፣ ዲስአድቫንቴጅ ነው። ከአርሶ አደሩ አኳያ መቼስ ያው የዝናብ ጥገኛ የሆነ የግብርና ሂደት ውስጥ ስላለን ከዚህ አኳያ ጥቅሙ ምንም የማይካድ ነው። ስለዚህ መደበኛ የዝናብ ወቅቶች ላይ ዝናብ ማግኘት ለአርሶ አደሩ እጅግ በጣም አስፈላጊ ነው። ያ በመሆኑ እና ይሄም የሚቀጥል እንደሚሆን ተስፋ እናደርጋለን። በጣም ጠቃሚ ነገር ነው ብዬ ነው ማልፈው። ከጦርነት ሁኔታዎች አኳያ ሐምሌ፣ ነሐሴ፣ መስከረም ሚዘንብ ከሆነ ለዚህ አገዛዝ በተለይ በአየር በድሮን ጥገኛ ለሆነው አገዛዝ እድል ከሱ ጋር አይደለችም ማለት ነው። ምክንያቱም የሰሞኑን ግምገማ ስናነሳ ነበር የእግረኛ ሰራዊቱ የሜካናይዝድ እና የአየር ውጊያ ድጋፍ ካላገኘ ገፍቶ ሄዶ የሚዋጋ አይደለም የሚል ግምገማ ስንሰማ ስለነበረ እንግዲህ እግረኛው በክረምት የአየርና የድሮን እና መሰል ድጋፍ የማያገኝ ከሆነ አይንቀሳቀስም ወይም ውጊያው ላይ አገዛዙ በፈለገው ልክ ተደፋፍሮ እንዳይገባ ያደርገዋል ማለት ነው ብዬ ነው የምንረዳው። በአጠቃላይ ግን ጦርነቱን በተመለከተ ተጨማሪ ጦርነቶችን በተመለከተ አገዛዙ አንዳንዶቹ አይቀሬ ሆነው ሳለ ለምን አዘገያቸው? ለምሳሌ የትግራይ ጊዜያዊ አስተዳደር ፈርሷል። ህገወጥ ነህ ከህግ ውጭ ነህ የለህም ያለው ቲፒኤልኤፍ ትግራይ ክልልን ተቆጣጥሯል። ይሄ ሲሆን አንድ ነገር ነው አይቀሬ ነው እንድትል የሚያደርጉ ነገሮች እነዚህ ናቸው። በህግ ተሰርዟል፣ ምርጫ ቦርድ ሰርዞታል የለም የተባለ ፓርቲ ትግራይን ተቆጣጥሯል። በህግ በፕሪቶሪያ ስምምነት ወይም በሌላ ምክንያት ደግሞ አቋቁሜዋለሁ ስፈልግ ደግሞ የስልጣን ጊዜውን አራዝሜዋለሁ ያለው የታደሰ ወረደ ጊዜያዊ አስተዳደርም ፈርሷል። ይሄ በሆነበት ምን እያለን ያለው እያልን የነበረው ምን እያደረገ ነው ምን እያለን ያለው ይሄ አገዛዝ ስለ ትግራይ ምን እያሰበን ያለው ምን ሁኝ ነው እያለ ያለው እያልን ስናነሳ ነበርና እነዚህ ሁኔታዎች አይቀሬ እንዲሆኑ የሚያሳዩ ነገሮች ነበሩ። ለምሳሌ ጌታቸው አሰፋ ጌታቸው ረዳ ማለት ነው መቀሌ መግባታችን አይቀርም ሲል ነበር። መቀሌ መግባታችን አይቀርም እሱ ጥርጥር የለውም ብሏል። ያ ማለት ጦርነት አይቀሬ እንደነበረ ጠቋሚ ነው። የሀገሪቱ ጦር በከፍተኛ ደረጃ ሞቢላይዝድ ሆኖ በርካታ እዞች ከመላ ሀገሪቱ ሲጓዙ እኛም እዚህ ስንዘግበው የነበረው ከአፋር ጫፍ እስከ ሁመራ ሰቆጣን ይዘህ ራያን ይዘህ ወልዲያ አጠቃላይ እዚህ አካባቢ ከፍተኛ የሆነ ወታደራዊ ስምሪት እንደነበረም አንስተናል። ያ ሁሉ ስምሪት ዝም ብሎ አይደለም፣ አይቀሬነቱን ጠቋሚ ነው የነበረው። አልፎም የድሮን ጥቃቶች ሲፈጸሙ ስንሰማ ነበረ። የኢኮኖሚ ጦርነቱም ነበረ። እነዚህ ሁሉ ሁኔታዎች አይቀሬ መሆኑን ጠቋሚ ሆኖ ሳለ ለምን ዘገየ የሚለው ነገር በጣም መሰረታዊ ይመስለኛል። ይሄንን እንግዲህ አንዳንድ ባለሙያዎች የስትራቴጂክ ስቶልሜት የሚሉት ስትራቴጂካዊ የሆነ ወደ ፉል ስኬል ዋር ሳይገባ ወደ ሙሉ ጦርነት ሳይገባ ግን ስትራቴጂክ የሆነ ስቶልሜት ላይ መቆየቱን ወይም እዛ ላይ እንዳለ የሚያመላክት ነው።
ለምንድነው ይህንን ስትራቴጂክ ስልት የመረጠው? ይሄ የጊዜ መግዣ ስልት ለምን ተመረጠ? አንዳንድ ጊዜ ትቆማለህ። በነገራችን ላይ በሽምቅ ውጊያዎችም በብሔራዊ ትግሎችም ውስጥ አንዳንድ ጊዜ የጊዜ መግዣ ወይም ትንፋሽ መውሰጃ ስትራቴጂክ የሆነ የትንፋሽ መውሰጃ ጊዜ